ተክልዬ ገዳም ይሄን ይመስላል። እንግዲህ ህንጻው እየተሰራ ያለው እንደዚህ ነው። እንግዲህ አሁን የምንገኘው እንደምትመለከቱት ይኸው በባሌ ሀገረ ስብከት የተክልዬ አቡነ ተክለ ሃይማኖት ገዳም እያሰራ ያለው ህንጻ ነው እናሳያችሁ ነው። እንደምትመለከቱት ህንጻው ይሄን ይመስላል። በሚያምር ዲዛይን እንደዚህ አድርገው በጣም ውብ ተደርጎ የተሰራ። ስለዚህ የበኩላችሁ እንድታደርጉ ለምናቸው። ይህ ከዚህ የምትመለከቱት የገዳሙ የአስተዳደር የአሰሪ ኮሚቴ ባንክ አካውንት ነው። የበኩላችሁ እንድትወጡ እንጠይቅ። ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ይወላችሁ። እንደምትመለከቱት ሰላም ሰላም፣ ውድ ኢትዮጵያኖች በያላችሁበት ቦታ ሰላማችሁ ይብዛ። አሁን የምገኘው በአቡነ ተክለ ሃይማኖት በጎባ የሚገኘው ገዳም ነው የሚገኘው። አሁን እንደምትመለከቱት ያለው የተክልዬ ገዳም ነው። ተክልዬ እንደምትመለከቱት ይሄን የመሰለ ምን የመሰለ ህንጻ እያስገነባ ስለሆነ ቢያንስ እኛ ኦርቶዶክስ ገና በየአንዳንድ 100 ሜትሩ ምርጥ ቤተክርስቲያኖች እንደምንገነባ ይሄ ቃላችን ነው። ስለዚህ እንደምትመለከቱት አሁን የሚገኘው አቡነ ተክለ ሃይማኖት ገዳም እያሰራ ያለውን ህንጻ በጣም በሚገርም ሁኔታ እያፋጠኑት ይገኛሉ።